ዛሬ እዚህ ምን ታደርጋለህ? ዛሬ ቀጠሮ የለህም? የፊታችን ሰኞ ብቻ ነው። ለቀጠሮ አልመጣሁም። ዛሬ እዚህ የመጣሁት አንተን ለማየት ብዬ ነው። አመሰግናለሁ፣ ግን ቀድሞ ተወስጃለሁ። አውቃለሁ፣ እኔም እንዲሁ ነኝ። ታዲያ እንግዲህ አሁን እጠይቃለሁ፣ ዛሬ በዚህ የተረገዘ ሙቀት ውስጥ ለምን ጥቁር ለብሰሽ? እስካሁን ባልቴት አይደለሽም? እስካሁን አልሞትኩም። በሳቅ ልሞት ነው። ዛሬ ጥቁር ለብሻለሁ፣ ምክንያቱም ጥቁር ቀለም ስለምወደው። እኔም ለእሷ ነው የምንዋደዱ። እርስ በርሳችን አንዋደድም። መውደድ ትችላላችሁ፣ አልችልም። መሳቅ ወይም ማልቀስ የተሻለ እንደሆነ አላውቅም። ሁለቱንም ማድረግ ጥሩ ይመስለኛል። መሳቅና ማልቀስ በተመሳሳይ ጊዜ። ሕይወት በእውነት ምስጋና ቢስ ናት እና እንዴት ነው እላለሁ። እኔም በዚህ ሁኔታ ውስጥ አልፌያለሁ። በምን በኩል መሆን ያንተ ኃይለኛ ስሜት ነው። እኔ ግን እንዳንተ አልወደኩም ነበር። ፍቅር በየትኛውም ቦታ ይከሰታልና ለመግባት ፈቃድ አይጠይቅም። የት ለመግባት? በልቤ ውስጥ አምላኬ። ምክንያቱም እያንዳንዱ ሰው በፍቅር ሲወድቅ ሞኝ ይሆናል። አላውቅም። ምናልባት ፍቅር ሞኝ ነው፣ ሞኝ ማለቴ ነው። እና ምን አለ ፍቅሬ፣ እኔም ይሄን አሳልፌያለሁ። በምን በኩል ኖረዋ ኃይለኛ መጨንፍለህ ገባኝ። እሷን መርሳት የተሻለ ይመስለኛል። እኔም እንደዛ ይመስለኛል። ከዚህ ቁጥቋጦ ውሻ እንደማይወጣ አይቻለሁ። በእውነት አይደለም፣ ውሻ የለም። የትኛውም እንስሳ የለም። ተኩላ እንኳን አይደለም። ተኩላ ሊወጣ ይችላል። አንተን ብቻ ተመልከት። ምን አየዋለሁ? ማየት ይችሉ እንደሆነ ይመልከቱ። እስካሁን አላሰቡትም። ምን አሰብኩ? አንተ እንደ ተኩላ ትመስላለህ። በመጨረሻ አንድ ሰው እውነቱን በፊቴ ሊነግረኝ ድፍረቱ ነበረው። ከመዋሸት ፋቀኝነትን እመርጣለሁ። እኔም ስለሱ ሳስብ የምንሄድበት ጊዜ አሁን ይመስለኛል። ደህና ደሩ የህልም እንሰት እንደንም ታገኝ ተስፋ አደርጋለሁ። እሺ፣ እኔ ቃል መግባት አልችልም፣ ግን እሞክራለሁ። ምንም እንኳን ተኩላ ቢሆንም እንደኔ እርግጠኛ ነኝ አንዲት ሴት ተኩላ እንደምታገኝና በእሷ ደስተኛ እንደምትሆን እርግጠኛ ነኝ። ለምክሯ አመሰግናለሁ። እሞክራለሁ። ምናልባት አንዲት ሴት ተኩላዎችን አገኛለሁ እና ብዙ ትናንሽ ተኩላዎች ይኖሩናል። ትንንሽ ተኩላዎች ወይም ተኩላዎች ማለት ነው። ትክክል ነው። ትክነትፉነ ካደና እኔ ሄዳለሁ። እስከዚያ ድረስ ይህን አዲስ ቃል ለማመዳለሁ። እስካሁን አላውቅም ነበር። ቤቢ፣ መልካም ምኞቶች ፍቅሬ። እንዴት ደስ ይላል ፍቅሬ ብለኸኛል። ደግነትን ከፍቅር ጋር አታምታታ። አሁን የምራምሮዬን አድጃለሁ። እንደምን አደርክ ፍቅሬ? የቲያትር ታዳሚው ዞሮ የሚሰፍር